ማርያም ቅዱስ ኤፍሬም ባርኮ ያመሰግናታል ውዳሴ ማርያም እጮሃለሁ እናቴን እጣራለሁ እንደ አባይ ባርኪኝ ወድሰኒ ልጄ በይኝ የአምላክ እናት ሞገሱኝን አውደ ምሕረቱ ዘንበል ብላ አየችኝ ሀሳብሽን ምንም እረፍት ያገኘሁት እናቴ ስምሽን ስጠራ እንባዬ በፊትሽ ፈሰሰ ሰላም ለኪ እናቴ ስምሽን ስጠራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጸናው ተጽናናሁኝ የአምላክ እናት እመቤታችን ሞገሱኝኝ ቀሪው ዘመኔን ስኖር በሞት ጥላ ነፍሴ ከክብር ጎድላ ኪዳንን አስበ መጣ ወደ ልጅ አወራለው ለትውልዱ እንደ ዳንን ሞተ አንዱ በማይነገር በማይከፈል ለዘላለም እግዚአብሔር ተመስገንልኝ እግዚአብሔር ተመስገንልኝ። እንዴት ብለህ ተገኘህ እኔ ቤት እንዴት ብለህ ተገኘህ እኔ ቤት አይሰለችህ መተኛት ከበረት እንዴት አይሰለችህ መተኛት ከበረት እንዴት ወደ አንቺ የመጣው ከሶስት አካል አንዱ ያለ እኮ ነው መዝሙሩን እኮ እያለው
በጣም ይገርማል በእውነት እግዚአብሔር ያሳድግልሽ፣ ቅዱስ ሩፋኤል ያሳድግልሽ። ሌላ ምንም አንልም። እህታችን ሁሌ እንደምትዘምሪ ማሳያው የገደል ማሚቶ ወይም ቤት ውስጥ ያለው በቀቀን ልጅሽ ነው። ደግሞታል። ምስጋና ነው። መጥፎም ቢሆን ሐሜትም ቢሆን እንደዛ ነውና በእውነት በጣም 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 የተባረከ ዘር ያድርግልሽ። ሲያድግ ቤተክርስቲያን የሚጠቅማት ይሁን። ሌላ ምንም አይደለም። በቃ ቃላት አላወራ ምን አላለ እያለ ዜማውን ቁጭ ነው ያደረገው። ስለዚህ ዋናው ትልቁ ጉዳይ ምንድነው? ከልብ ካለቀሱ ባይገድም አይደለ? ስለዚህ ይሄ ልጅ በቃ ብሎታል፣ ዘምሮታል። በጣም ነው ደስ የሚለው። እሺ እስቲ ወደ መርሃ ግብራችን እንግባ። ጸሎት እናድርግና ወደ ጸሎታችን እንግባና በዚህ ነው መሰለኝ እንደዚህ ሚካኤልን በዚህም ከለልኩታል። ምን ይሻለኛል? ይሁን በቃ ምን ማድረግ ይቻላል? እንደዚህ ላድርገውና እኔ እንደዚህ ልሁን አይደል? አይሻልም? እንደዚህ አሪፍ ነው በጣም። በጸሎት እንክፈት። ጸሎት እናድርግና ፕሮግራማችን ላይ እንግባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ ዘአምኖት ማኅፀነ ክህደት ከሰይጣን በቅድመ ዛቲ የቅድስት ቤተክርስቲያን እንተ ቤተስሚ ማርያም ጸሎላ ለማለም አሜን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሦስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ የርኤ ተባርከ የምትጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን ይቅር በለን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትና እንደ አምላክነት እንደ ይቅር ባይነትና እንደ ታጋሽነት ይሁንልን አሜን። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል በቅዱስ ራጉኤል በቅዱስ ሳቁኤል በቅዱስ ፋኑኤል በቅዱስ ራጉኤል በቅዱስ አፍኒን በአራት ኮከበ ሰማይ በአርባቱ ኪሩብ በ99 ነገደ መላእክት ማረን ይቅር በለን አሜን። በአባታችን በአቡነ ተክለ ሃይማኖት በአቡነ ገብረ መንፈስ ቅዱስ በአቡነ እስትንፋሰ ክርስቶስ በአባ መብዓ ጽዮን በአቡነ ዜና ማርቆስ በቅዱስ አርሴማ በቅዱስ ክርስቶስ ሰምራ በቅዱስ ያሬድ በአቡነ ሀብተ ማርያም በቅዱስ ጊዮርጊስ በእናቶቻችን በአባቶቻችን በጻድቃን በሰማዕታት በነቢያት በሐዋርያት በመናንያን በቆራቢያን በየዋሃን ምእመናን በሕፃናት ማረን ይቅር በለን አሜን። በተወጋው ጎን በፈሰሰው ደምህ በአማኑኤል ስምህ እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። እግዚአብሔር አምላካችን ሁላችንን የሚጎብኘን። እሺ 415 ሰው ገብቷል፣ ደስ ይላል። 302 ሰው ላይክ አድርጓል። እያንኳኳችሁ ግቡ። ያው ላይክ ማንኳኳት ማለት እንደዚህ ነው። ያው ኳኳኳ እንደዚህ ላይክ ለብዙ ሰው እንዲዳረስ ነው። የቅዱሳን ታሪክ በሚነበብበት ቀን ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ ብል አይሰለችም። ብል ግን ደግሞ እናንተም ለቅዱሳን ስትሉ ማድረግ አለባችሁ። እያነበብኩኝ የተወሰነ ሰዓት ድረስ እንቆያለን። ከዛ ስልክ ከፍታለሁ፣ በስልክ ደግሞ እንወያያለን። ከቅዱሳን አባቶቻችን በረከት ረድኤት ያካፍለን። መጽሐፍ ቅዱስ በገባን መጠን አይደለም የምንማማረው፣ የአባቶቻችንን ገድል ደግሞ በገባን መጠን እንወያይበታለን። ማስታወቂያ ግን ሳልናገር ማላልፈው ዛሬ ጠዋት የለቀኩላችሁ በተርቢኖስ የአስጎብኝና የጉዞ ማህበር የተዘጋጀ የጌስት ሃውስ ወይም ደግሞ የእንግዶች ማረፊያ መንፈሳዊ እንግዶች ማረፊያ ተዘጋጅቷል። ያ የእንግዶች ማረፊያ 3 ጥቅም አለው። አንደኛ በየሆቴሉ በየናይት ክለቡ አልጋ ለመከራየት በምትገቡበት ሰዓት ጭፈራ አለ፣ መጠጥ ቤት አለ፣ ዝሙት የሚፈጸምበት ቦታ ነው። ብዙ አይነት ችግሮች አሉ። ያንን ምናልባት ይከላከልላችኋል ብዬ ተስፋ አደርጋለሁ። ሰብሰብ ብላችሁ እንደገና ደግሞ በምታድሩበት ክፍል የመጸለያ ስዕል አለ፣ የጸሎት መጽሐፍቶች፣ ሌሎችም
ለጸሎት የሚያስፈልጓችሁ ማቴሪያል በሙሉ እዛ ቦታ ላይ አሉ። በአዳራሽ በህብረት ሆናችሁ ደግሞ የምትማማሩበት እኔም አንዳንዴ እዛ እገኛለሁ። የምንማማርበት ደግሞ እንትንም አለው የጸሎት ቦታ አይታችሁታል በቪዲዮ ላይ። ይህም ጥቅም አለው። ሌላ ሶስተኛ መንፈሳውያን እህትና ወንድሞች አንድ ላይ ተሰብስባችሁ በአንድ ቦታ በአንድ ህንፃ ላይ ስትገናኙ ትወያያላችሁ፣ ትተጋገዛላችሁ። የሰው ያለ አያስፈልግም። ወይም ደግሞ እንደው ማንን የት ሄጄ ማንን አግኝቼ አትባባሉም። አንዱ የሚያውቀውን ኢንፎርሜሽን አንዱ ያገኘዋል። የዳነ ሰው እልል ይባልለታል፣ ያልዳነ ደግሞ ይጸልይለታል። እዛ ቦታ ላይ ማንም ይጸልየው እርስ በርስ እናንተ ራሳችሁ ማለት ነው። ስለዚህ እናትና አባትም ሆናችሁ ብትመጡ፣ ልጆችም ይዛችሁ ብትመጡ፣ ብቻችሁ ብትመጡ እዛ ቦታ ላይ ማረፍ ትችላላችሁ። ምግቡም ከዛው ቤት ነው እና አባቶች መጥተው ማጠን ታጥነው ባርከውታል ቦታውን እና ደግሞ ንስሐ አባትም እዛ ቦታ ድረስ ስለሚመጡ የምትፈልጉ ሰዎች እዛ ቦታ ድረስ ንስሐ አባትም ስለሚመጣላችሁ በጣም የተመቸ ቦታ ነው ብዬ ተስፋ አደርጋለሁ። ወንድማችን ሰለሞን ተርቢኖስ ይህን ሀሳብ ስላመጣ ይህን ሀሳብ ያመጣበት አእምሮ የተባረከ ይሁን። እናመሰግናለን። ወደ ፕሮግራማችን እንግባ። የአባቶቻችን የመቁጠሪያ የወይራ መቁጠሪያ መጥቶላቸዋል። ከርምድ መስቀልና ወይራ መቁጠሪያ ከገዳም መጥቶላቸዋል። በኤፍታህ መዝሙር ቤት መታችሁ መውሰድ ትችላላችሁ። 0940304139 በቢሮ ስልክ ቁጥር ላይ ደውላችሁ መቁጠሪያውን በቴሌብርም በባንክ አካውንትም ከፍላችሁ መቁጠሪያውን ማስያዝ ትችላላችሁ። ይቀመጥልኝ ብላችሁ ተጽፎበት ታሽጎ ይቀመጣል። ከፈለጋችሁ ስትመጡ አለቀ ከምትባሉ ይሄንን ብር አስገብቻለሁ ይሄንን አስቀምጡልኝ ይባላል። እንደዚህ ትችላላችሁ። ብዙ ሰው እንደዛ እያደረገ ነው። ሌላው የተለያዩ ወንድሞች አምጡልን አድርሱልን ብትሏቸው የሚያደርሱ ወንድምና እህቶች ስላሉ ቀጥታ በስልክ ቁጥሩ ስትደውሉ እነሱ ደግሞ እገሌ እገሌ ያደርስላቸዋል ብለው ይነግሯቸዋል። የጸሎት ቤት ስዕል ማሰራት የምትፈልጉ ስዕሉን ተሰርቶላችሁ መጥቶ የኔ ታናሽ ወንድም ነው መጥቶ የሚለካላችሁ። አይታችሁታል ቪዲዮ ላይ ጸጋዬ አበራ ይባላል። መጥቶ ይለካላችኋል። ፈርኒቸር ነው የሚሰራው። የብዙ ቤቶችን ኮንዶሚኒየሞችን ኪችን ካቢኔት፣ ሶፋ፣ የተለያዩ ጠረጴዛዎችን፣ በሮችን፣ የትልልቅ ዶርሞችን፣ የተለያዩ ህንፃዎችን በሮችን፣ መስኮቶችን የሚሰራ ስለሆነ የፈለጋችሁትን ነገር ማዘዝ ትችላላችሁ። ዛሬ የለቀኩት የተርቢኖስ መምህር ተስፋ የሚለው ቪዲዮ ላይ የለቀኩት ቪዲዮ ላይ ኮሜንት ላይ ፒን ያረኩላችሁ ላይ ስልክ ቁጥሩ አለላችሁ። በዛ ገብታችሁ ማዘዝ ትችላላችሁ። በቤታችሁ ድረስ መጥቶ ለክቶላችሁ ስዕሉን ለጥፎላችሁ ያገለግላችኋል ማለት ነው። ይሄን ይመስላል ማስታወቂያ። ወደ አባቶቻችን መጽሐፍት እንግባ። ስንክሳር ነው። ተሳለም ውስጥ ይኸው ድርገመው ይኸው ሁለተኛ በቃ ሶስተኛ ይኸው ጠዋት አንድ ያገኘኋቸው የተባረኩ አባት አሉ። እሳቸው አነቃቅተውኛል። በጣም የሚገርም ነገር ነግረውኝ ኢትዮጵያ የሚገጥማት ምንም እንኳን ፈተና ቢሆንም መልካም ነገር እንዳለ 2018 ያስፈራል እያልክ ስትናገር ነበረ ብለውኛል። አዎ በእርግጥ ያስፈራል፣ ግን ህዝቡን አጽናናን ያሉኝ። አዎ እንግዲህ ቢያስፈራም ተጽናኑ ተብላችኋል። ምንም ከዚህ በላይ ሌላ አልችልም። 2018 ገና ሳይገባ ሰኔ ላይ ግንቦት ላይና ሰኔ ላይ ነው ሳወራ የነበረው። እኚሁ አባት ድጋሚ የሚያጽናና ነገር ስለሚኖር ያ የሚያጽናናው ነገር መከራው እንዳለ ሆኖ የምንጽናናበት ተስፋ ነውና አይዟችሁ ብለዋል። ግን 2018 በጣም ከባድ ዓመት እንደሚሆን ቀድሜ መናገሬ እግዚአብሔር አመሰግነዋለሁ። እና እሺ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 24 በዚህ ቀን የሚነበብ በዚህች ዕለት ሰሎንቂያ በምትባል በምስር አገር ሰይጣንን ያናገረ አባ ጳውሊ አረፈ ይላል። አባታችን አባ ጳውሊ በረከት ይደርብን። የአባ ጳውሊን ታሪክ ስትሰሙ እኔ ማን ነኝ ምንድን ነኝ ብላችሁ ራሳችሁን ትጠይቃላችሁ። ቀጥሎ ደግሞ ሌላ አንድ አባትም ታሪክ አጠር አድርጌ ስለምነግራችሁ ታገሱ። ከኋላ ያለውን የሊቀ መላእክት የቅዱስ ሚካኤልን ስዕል ሁላችሁም እንደወደዳችሁ ተስፋ አደርጋለሁ። በጣም ደስ የሚለው አይደለ? እና እንደዚህ እሳት ሲሆን መላእክቶቹን ትክክል ይገልጻቸዋል። ከለሩ እሳት ሲሆን የምናውቀው ስዕል ደግሞ እንደዚህ ሲሆን በጣም ደስ ይላልና ሊቀ መላእክት ቅዱስ ሚካኤል ሁላችን የሚባርከን፣ ቅዱስ ዑራኤል ደግሞ አይምሯችን ይክፈትልን። ቅዱስ ሩፋኤል እንዳናዳምጥ የሚዋጋንን መንፈስ ሰዳዲ አጋንንት ቅዱስ ሩፋኤል የያዝልን።
የዚህችም አገር ሰዎች ይላል። የምን አገር ሰዎች? የሰሎንቄያ የሚባሉ ሰዎች ማለት ነው። የሰሎንቄያ አገር ሰዎች የሄሮድስ ወገን የሆኑ ክፉዎች ናቸው ይላል። ሄሮድስ ማለት የጣሊያን ስሪት የሆነ ኃጢአት የበለጸጉ ልክ ፈርዖናውያን ፋራህ የሚባሉት ፈርዖናውያን እንዲሁም የባቢሎን ነገስታትን ጭምር አጠቃላይ ትልልቅ ነገስታት ወደ ስልጣን ሊመጡ ሲሉ ለጣዖት ትልቅ መስዋዕት አቅርበው ነው የሚመጡት። በጣም ትልቅ መስዋዕት እና ያ መስዋዕት ደግሞ ከብት አይደለም ወይ ዶሮ ደም ምናምን አይደለም፣ የሰው ደም። እሱም ደግሞ በጅምላ ነው። እልቂት እንደ ማያውያን የማያ ስልጣኔ እንደሚባለው እንደ ግብፅ ፒራሚድ ተሰርቶ እዛ አናት ላይ ሰው ይታረድና ደሙ ወደታች እየፈሰሰ ለዛ መንፈስ ይገበርና ከዛ በኋላ ነው ስልጣን የሚይዙት። በነገራችን ላይ ልክ እንደ ግብፅ ፒራሚድ ሹል የሆነ የጥንት ቅርስ ካያችሁ ሰው የሚሰዋበት እንዲሁም ሰው ደግሞ ከተሰዋበት በኋላ ንጉሱ ስልጣን የሚይዝበት ማማ ወይም ከፍታ እንደሆነ ማወቅ ይቻላል። ባማ ይሉታል። ባማ ማለት የርኩሰትና የኃጢአት ከፍታ ማለት ነው። መጽሐፍ ቅዱስ ሲናገር ባማ ማለት የርኩሰትና የኃጢአት ከፍታ ማለት ነው። ስለዚህ በዚህ ከፍታ ላይ ሄሮድሳውያን ምን ያደርጋሉ? ለሰይጣን መስዋዕት ያቀርባሉ። የትኞቹ ናቸው እንደዚህ የሚያደርጉት? ጣሊያን ውስጥ ያሉት ወይም ሮም ውስጥ ያሉት ሳይሆኑ ዜግነታቸው የሄሮድስ ዘሮች ምንም እንኳን ሮም ቢሆንም በሌላ ሀገር ላይ ስልጣናቸውን ያስቀመጡ። ለምሳሌ ኢትዮጵያ ውስጥ እንግዲህ ጣሊያን መታ ነበረ። ኢትዮጵያ ላይ ነው እንደዚህ አይነት ማማ የሚሰሩት ትልቅ ፒራሚድ የሚሰሩት ማለት ነው እንጂ ሀገራችን ላይ አይደለም። በሰው ሀገር ላይ ሲሆን እንደዚህ የሚያደርጉት ፒራሚድ ሰርተው ሰዎችን ይገብራሉ። ከጥናቱ ነው እንግዲህ። የዚህችም ሀገር ሰዎች የሄሮድስ ወገን የሆኑ ክፉዎች ናቸው፣ ለእነርሱም ሕግ አላቸው። ለእነዚህ ሰዎች ክፉዎቹ ሕጋቸውም ሴቶችና ወንዶች በአንድነት ከውሽባ ቤት ገብተው ያድራሉ። ውሽባ ምንድን ነው ብያቸዋለሁ? አንደኛ እሳት የሚነድበት ቤት ነው። ሁለተኛ ደግሞ ውሽባ የሚባለው ዝሙት የሚፈጸምበት ናይት ክለብ በሉት፣ የዘንድሮ ናይት ክለብ በሉት፣ ጭፈራ ቤት እንደማለት ነው። እና የውሽባ ቤታቸው ላይ ራቁታቸውን ይጨፍራሉ ይላል። ናይት ክለባቸው ላይ እንደማለት ነው። ወይም ደግሞ ጨለማ ክፍል ግራውንድ ላይ አሁን ናይት ክለቦች እየተከፈቱ ያሉት የት ነው? ጨለማ ክፍል ላይ ነው አይደል? አዎ። እሺ ትንሽ ባህል አድርጎ መሰለኝ። ስለዚህ ከውሽባ ቤት ገብተው ያድራሉ። ሴቶችና ወንዶች በአንድነት ከውሽባ ቤት ገብተው ያድራሉ። በአንድነት ነው የሚገቡት። እሺ አባ ጳውሊም ወደዚች አገር ደረሰ፣ ከሱም ጋር ጎልማሳ ዲያቆን ነበረ ይላል። አባ ጳውሊ ረድእ ነበራቸው። በነገራችን ላይ የትኞቹም የበቁ አባቶች ከኋላቸው የሚከተል ረድእ አላቸው። ረድእ ማለት የሚያግዛቸው ምግብን ምንም በተመለከተ እንዳይጨነቁ እንዳያስቡ የሚያግዛቸው ስለበቁም ጠባቂ መልአክ በዚህ ዲያቆን ላይ ሆኖ ያገለግላቸዋል ማለት ነው። ፍቃድ ደረጃ ላይ ሲደርሱ አንዱ ትልቁ እንትናቸው ሄደ መገልገያቸው። እሺ ዲያቆን አብሯቸው ነበረ። እንዲያውም እንደዚህ አይነት ዲያቆን ማለት ነው እዚህ ሀገራችን ላይም አንድ ወደ ፒያሳ ነው 4 ኪሎ አካባቢ የበቁ አባት ነበሩ። የዛሬ 10 ዓመት በታሪክ ላይ ማቅረቤላቸዋለሁ። በልዩ ገጠመኝ 48 ABCDE ብዬ 5 ተከታታይ የበቁ አባቶችን ታሪክ አቅርቤያለሁ። በሪል ትክክለኛ ኢትዮጵያ ላይ አሁን ባለንበት ዘመን ላይ አባቶች ሲበቁ ምን አይነት ባህሪ ያሳያሉ የሚለውን ነገር አቅርቤያለሁ። እና አንድ አባት ራቆታቸውን እየሄዱ በመንገድ ቆሻሻ እያነሱ እንዳይበሉ አይምሯቸው አይሰራም ተብሎ ስለሚገመቱ ማለት ነው። አይምሯቸው አይሰራም ተብሎ ይገመት ስለነበረ ያገኙትን ፌስታል እያነሱ ሲሄዱ አረ እንደው ቆሻሻ ነገር ያነሱት አባባ መጥፎ ነው ቆሻሻ ነው ምናምን ይሏቸዋል። እና ግን እሳቸው ሆን ብለው ነው ሰው እንዲልቃቸው ከመጤፍ እንዳይቆጥራቸው ወይም ደግሞ እንደ ትቢያ እንዲቆጠሩ ስለሚፈልጉ ነው ያን ቆሻሻ የሚለቃቅሙትና ይሄ ዲያቆን ትህትናቸውን ስለሚያውቅ ያላቸውን ትህትና ስለሚያውቅ ከኋላ እየተከተለ ከእጃቸው ላይ ፌስታሉን ቅምት እያደረገ እጃቸውን ያራግፍና ዝም ይላቸዋል። ተው አይለቀምም አይላቸውም፣ ዝም ነው የሚለው። ይሄዳሉ ደግሞ ትንሽ ይከተላቸዋል። አሁን ደግሞ ሽንታቸውን አውጥተው ሰው ፊት ሲሸኑ ደግሞ ሄዶ በልብሱ ሽፍን ያደርግላቸዋል። በጃኬቱ እየሸፈንላቸው እዛው ጃኬቱ ላይ ሽንታቸውን ብስብስ ያደርጉታል።
ይሄንን ስታስቡት አሁን አይ ቀውሰው ነው በቅተው አይደለም ልትሉ ትችላላችሁ። እኚሁ አባት ደግሞ ስለ ህይወታቸው የሚናገሩትን ስትሰሙ ድንግጥ ነው የምትሉት። እና እንዲህ አይነት አባት ደግሞ በመጽሐፍ በዚህ አሁን በማነባችሁ ላይ ታገኛላችሁ። ሴቶች ያሉበት አካባቢ ሄደው ነይ ልሳምሽ እያሉ አውቀው ሴቶችን ያስደነግጡ ነበረ። ገዳም ሊሳለሙ የሚመጡ ሴቶች እኚህን አባት አይተው ደንግጠው እነዚህ ቄሶች ምን አይነት ናቸው? እነዚህ አባቶች እንዴት እንደዚህ ይሉኛል? እኔ እኮ ልሳለም ነው የመጣሁት ብለው ደንግጠው ይሄዳሉ። በኋላ ምክንያቱ ምንድነው ብለው ቄሶች ጋር ሲጠይቁ ከከተማ ያላችሁ ቄሶች ወደ ገዳም ስትመጡ የበቁ አባቶች እንዳለ እያወቃችሁ እንድትቆዩ ነው። እነዚህ የበቁ አባቶች ናቸው ብላችሁ ባታስቡ ግን መሰናክል እንዳትሆኑባቸው፣ ለነዚህ ለቀሳውስት ለካህናት መሰናክል እንዳትሆኑ፣ ከዚህ ገዳምም እንድትጠፉ እዛው ከተማ ላይ ያለ ቤተ ክርስቲያን ላይ ብትሆኑ ይሻላል ብለው ነው እንደዚህ የሚያደርጉት ብለው ይነግሯቸዋልና አንዳንድ ጊዜ ብቃት ላይ ደረሱ ሲባል የሚያደርጉት ድርጊታቸውን ስትሰሙት ያስደነግጣቸዋል። አድርገውታል የሚባለው ነገር ስትሰሙት ብቃት ምንድን ነው የምትሉት። ግን ሆን ብለው ሰው እንዲሰድባቸው እንዲንቃቸው የሚያደርጉት ነገር እንደሆነ ነው ከመጽሐፍትና ከተለያዩ አባቶቻችን የተረዳሁት ማለት ነው። ግን ሰውን እያሰናከሉ እንደ ውሻ መቆጠርና መናቅ ጥሩ ነው ስላቸው ለአንዳንድ አባቶች፣ አዎ እነሱ ምርጫቸው ነው። በእነሱ ማንም አይሰናከልም፣ ሰው እንዲንቃቸው እንጂ የሚሰናከል የለም የተባለው። ለምን ጸሎታቸው ደግሞ ያንን ሰው ይደግፈዋል፣ ሊሰናከል የተባለውን ሰው ማለት ነው። እና አንድ ዲያቆን ከአባ ጳውሊ ኋላ ይከተላቸው ነበረ። በረቡዕ ቀንም ወይም በሮብ ቀን ሴቶችና ወንዶች በአንድነት ወደ ውሽባ ወይም ወደ ናይት ክለባቸው ቤት ሲገቡ አይቶ አደነቀ። አባ ጳውሊ ማለት ነው። በአንድ ላይ ሆነው ሴቶች ወደ እሳት ወደሚነድበት ወይም ደግሞ ወደሚጨፍሩበት እና ድቅድቅ ጨለማ ወዳለበት ክፍል ሲገቡ አያቸውና አደነቀ። ከእነርሳቸውም አንዱ ለምን ይህንን የክፉ ስራ ትሰራላችሁ አለው። አባ ጳውሊ ማለት ነው። እዛው ወደ ናይት ክለቡ እንግዲህ ቦዲጋርድ ባይነ ህሊናችሁ የሆነ ናይት ክለብ በር ላይ ቦዲጋርድ እንደዚህ ወጠምሻ የሆነ ቦዲጋርድ ቆሟል። ከዛ አባ ጳውሊ በሩ ላይ ቆሟል፣ ናይት ክለቡ በር ላይ ቆሟል ብላችሁ አስቡ። ጭፈራ ቤቱ በር ላይ ሲገቡ አይተዋቸው ለምንድን ነው እንደዚህ የምትሆኑት? ራቁታችሁን የገባችሁን ያላችሁት ወንድና ሴት ሆናችሁ ነው የምትገቡት። ይሄ ቤት ደግሞ እሳት የሚነድበት ጨለማ ቤት ነው፣ ለምን ነው የምትገቡት ብለው ሲሏቸው ብለው ጠየቋቸው። የከፋ ስራ ለምን እንደዚህ የከፋ ስራ ትሰራላችሁ አላቸው። ያም ሰው አባቶቻችን እንዲህ ሲሰሩ ኖረው እኛም እንደነርሱ እንሰራለን አለው ይላል። አባቶቻቸው ዘማዊ ነበሩ፣ ስለዚህ እነሱ እንደሰሩት እኛም እንሰራለን። ልክ ነው። እንግዲህ በዝሙት መንፈስ የተለከፉ ልጆች የማን ልጆች ናቸው? የአባቶቻቸው ልጆች ናቸው። ሲቀድስ ያደገ ካህን፣ ሲቀድስ ያደገ ልጅ አባቱ ካህን ነው ማለት ነው አይደል እንዴ? ስለዚህ በአንድም በሌላ መንገድ ልጆች የማን እንደሆኑ ማወቅ የሚቻለው በባህሪያቸው ነው። ወይም ደግሞ አባትና እናት ልጆቻቸው ታይተው አባትና እናት ባህሪያቸው ሊታወቅ ይችላል። ሌሊትም በሆነ ጊዜ አባ ጳውሊ እዛ ቦታ ቆሞ ነበር። ሌሊትም ጭምር፣ ቀን ብቻ እኮ አይደለም ደግሞ ሌሊትም ሲሆን አባ ጳውሊ በጣም እያለቀሰ ተክዞ እዛ በር ላይ ቆሟል፣ ጭፈራ ቤቱ በር ላይ። ሌሊትም በሆነ ጊዜ በታላቅ መቅሰፍት ይቀስፋቸው ዘንድ ባዘነ ልቦና ወደ እግዚአብሔር ይጸልይ ጀመር ይላል። እዛው ናይት ክለብ በር ላይ ሆኖ ጭፈራ ቤቱ በር ላይ ሆኖ አባ ጳውሊ ከረዳቱ ከዲያቆኑ ጋር ሆነው እያዩት ቆይተው ሙሉ ቀን ውለው ማታ ሲሆን እግዚአብሔር እንዲቀስፋቸው ያ ማለት በሌሊት በሆነ ጊዜ በታላቅ መቅሰፍት ይቀስፋቸው ዘንድ ባዘነ ልቦና አቤቱ ጌታ ሆይ ፈጥራቸው እንደዚህ እንስሳ ይሆናሉ፣ እንደዚህ አውሬ ይሆናሉ ብሎ ወደ እግዚአብሔር ለመነ ይላል። ይጸልይ ጀመረ። አሁን በአንዳንድ የጸሎት እንትኖች ስታዩት እንዴት አድናቸው ተብሎ ነው እንጂ የሚጸልየው እንዴት ቀሰፋቸው ይባላል ትላላችሁ። አባ ጳውሊ ምን ቢያዩ ነው ቀሰፋቸው ብሎ የጸለዩት? ታዩታላችሁ በኋላ መቀሰፍ ምን ማለት እንደሆነ ማለት ነው። ጸሎቱን ሲፈጽም ጥቁር ሰው ከውሽባ ቤት ራቁቱን የእሳት ሰይፍ ተሸክሞ ወጣ ይላል። ጥቁር ሰው በጣም የሚያስፈራ ጥቁር ሰው ማለት ነው። ከውሽባ ወይም ከናይት ክለቡ ቤት ራቁቱን የእሳት ሰይፍ ተሸክሞ መጣ። አባ ጳውሊም አንተ ማነህ? ማንንስ ትሻለህ አለው። አባ ጳውሊ ማለት ማነህ አንተ አለው። እኔ ሰይጣን ነኝ። አይገርም? እኔ ሰይጣን ነኝ። አንተ ወደ እርሱ በለመንክ ጊዜ ጌታ ላከኝ። ቃል በቃል ነው የምነግራችሁ። የሚገርም ቃል ነው። አባ ጳውሊ ወደ ላይ ጸለየ። ቀሰፋቸው ብሎ ሲጸልይ
ሰዎቹን አይደለም የቀሰፋቸው፣ በሰዎቹ ያሉትን መናፍስት ነው። ስለዚህ ነው ልቡሳነ ሥጋ አጋንንቶች ስላሉ በሰው ላይ በሰኔ ጎልጎታ ላይ በሰይፈ ሥላሴ ሰይፈ መለኮት ላይ በአንዳንድ ጸሎት መጽሐፍቶች ላይ አንገቱ ይቆረጥ ዘርጋው እንደዚህ አድርገው ገዝግዘው ሰንጥቀው ምናምን እያለ ይናገራል አይደል? እኔን እንደዚህ የሚያደርጉብኝ ክፉ ነገር የሚያደርጉብኝ እንደዚህ አድርገህ ደሙን አፍስሰው እረደው ምናምን ይላል። እንዲህ አይነት አጋንንቶችን ነው ሥጋ ለበስ አጋንንቶች አሉ። አንዳንድ ሰዎች አሉ ከዚህ ባልተናነሰ መልኩ ሰይጣን ወይም ጠቋር እንደ ቱታ የለበሳቸው ሰዎች አሉ። እንደ ቱታ ለብሷቸው በአፉ ያናገራቸዋል፣ በእጁ ሰው ያሰራቸዋል። ምንም አይጎልባቸውም። ለሚናገሩት ነገር አይፈሩም። ናርሲሲስት ባህሪ ነው ያላቸው። ልክ እንደዚህ ቱታ ለብሶባቸው እንደ ቱታ ለብሷቸው በፈለገው መንገድ ያናገራቸዋል ማለት ነውና አባታችን አባ ጳውሊም ወደ እግዚአብሔር ሲጸልዩ እግዚአብሔር ጸሎታቸውን ሰማ። ቀሰፋቸው፣ እነዚህ ሰዎች በታላቅ መቅሰፍት ምታቸው ብሎ በታላቅ የማዘን ልቦና ሲጸልይ ይላል። የሚገርም ነው። ሲጸልይ ሰይጣን የእሳት ሰይፍ ይዞ ተሸክሞ ነው የሚለው። ለዚህ ተሸክሞ እየሮጠ ራቁቱን ጥቁር የሆነ ሰው እንግዲህ ሰው ነው። አንድ የሆነ ሰው ምንድን ነው የሚለው ሲመጣ አንድ ጥቁር ሰው ነው የሚለው። ጥቁር ሰው ነው የሚለው። ሰው ብሎ ነው የጻፈው እዚህ ላይ አጻጻፍም ይሁን ምንም ይሁን ብቻ ሰው ነው። ግዕዙ ላይም እንደዛ ነው የሚለው። ራእየ ብእሴ ጸሊመ ወመጽአ ነው የሚለው። ጥቁር ሰው የሆነ ጥቁር ሰውዬ፣ ብእሴ ማለት የሆነ ሰውዬ ማለት ነው። ግዕዙ ላይም ልክ እንደዛ ነው የሚናገረው ማለት ነው። ስለዚህ ያ ጥቁር ሰው ማነህ ሲባል ግን ማነኝ አለ? ሰይጣን አለ። ደጋግሜ የምነግራችሁ ምንድን መሰላችሁ? ጠቋርና ጥቁር የሚለውን እንድታገናኙ ስለምፈልግ ነው። ከለሩም ስሙም ተመሳሳይ ነው። በውሽባ ቤት ወይም በናይት ክለብ በጭፈራ ቤት ሆነው በማን አለብኝነት ልባቸውን ነፍተው የሚጨፍሩ ሰዎች ላይ ያለው መንፈስ ማን እንደሆነ የሚናገረው። እንዴት መጣ ማነህ አንተ ሲለው እኔ ሰይጣን ነኝ። አንተ ወደ እርሱ እንግዲህ ወደ እርሱ ሲል እዚህ ጋር ወደ እግዚአብሔር አላለም፣ ወደ አምላክ አላለም። ግን በአይነ ህሊናቸው አስቡትና አባ ጳውሊና ሰይጣን ጎን ለጎን ቆማል፣ ፊት ለፊት ቆመዋል። ወደ እርሱ ሲል እጁ ወዴት የሚጠቁመው? ወደ ላይ አይደለ? ወደ እርሱ በለመንክ ጊዜ ጌታ ላከኝ። ኢየሱስ ክርስቶስን ወይም እግዚአብሔርን ማን አለው? ሰይጣን ጌታ አለው። በዚህ ልክ ስሙን መጥራት እንኳን አይፈራም። ጠቋር ማለት ደፋር ነው የምላችሁ ለዚህ ነው። እየተቃጠለም እንኳን በጸሎቱ አባ ጳውሊ ስቦት አምጥቶት አጠገቡ አቆሞትም እንኳን ጌታ ብሎ ሲጠራ ስሙ አላቃጠለውም ሳይሆን ስሙን እያቃጠለው ቢሆንም ይጠራዋል። ግን ሁሉም ጌታ ሆይ ጌታ ይሉኛል፣ ግን ሁሉም የሚወዱኝ አይደሉም አለ ክርስቶስ ሲናገር። ከልቡ አይደለም ማለት። ስለዚህ አጋንንትም እምነት አላቸው የሚለው የያዕቆብ መልእክት ላይ ለዚህ ነው። አጋንንትም ያምናሉ፣ አንተም ታምናለህ፣ ግን እምነትን ከምግባር እንዴት ለይተህ ታያለህ? አጋንንት ግን ምግባር የላቸውም፣ እምነት ብቻ ነው ያላቸው ይላል። ስለዚህ ያምናሉ። ምን ማለት? እግዚአብሔር አምላክ መሆኑን ኢየሱስ አዳኝ መሆኑን ያምናሉ። አንተ ወደ እሱ ስትጸልይ በለመንክ ጊዜ ጌታ ላከኝ፣ ሂድ፣ ደጅ ላይ የኔ አገልጋይ ቆሟል፣ አባ ጳውሊ ቆሟል፣ ሂድ አናግረው፣ ተቀስፋል፣ ስራህ ይፍረስ አለው ይላል። እንዴት ብሎ ላከው? ጌታ ላከኝ ነው የሚለው። እንዴት ብሎ ልኮት ይሆን? እስቲ አስቡ። ናይት ክለብ ውስጥ እስቲ ራሳችሁን ናይት ክለብ ውስጥ በሐሳብ እስቲ ውሰዱት። ትንሽ እስቲ አይምሯችሁን አይናችሁን ጨፈን አድርጉና መብራቱ ብልጭ የሚላለ ሙዚቃው ድንቁር የሚያደርጋለ ሰው ራቁቱን ነው፣ ይበላል፣ ይጠጣል፣ ይጨፍራል፣ ወሲብ ይፈጽማል አይደል? እዛ ቦታ ላይ ኢየሱስ ክርስቶስ መጥቶ ሰይጣንን ሂሉጣ ደጅ ላይ አባ ጳውሊ እየጠራህ ነው ሲለው አይገርማችሁ? ላከኝ ሲል በአይኑ ተገልጾ አይደለም ታይቶትም አይደለም። ሰይጣንም በራሱ በተፈጥሮ ልብ አለው፣ በልብ ነው የሚያናገረው ማለት ነው። የጌታ እዛ መገኘት አይጠበቅበትም። ቢገኝም ምንም አይሆንም። ስንክሳር ላይ ነው በነገራችን ላይ በምኖር ነው ታኅሳስ 24 እሺ፣ ታኅሳስ 24 አባ ጳውሊ ታሪክ ነው የምነግራችሁ። የተባረኩ አባት 90 ዓመት ሙሉ በበረሃ ሲጸልዩ ቆይተው ሰው ቁመቱ መልኩ ሁሉ ጠፋባቸው። ቋንቋ ብቻ ነው ያልጠፋባቸው። ለምን? ስለሚያወሩ ወደ እግዚአብሔር ስለሚያወሩ ቋንቋቸው አልጠፋባቸውም። ሰው ካየሁኝ 90 ዓመት ሞላኝ አሉ አባ ጳውሊ። ሰው ካየሁኝ ደህና ናችሁን? አባ መቃርስን ነው የጠየቋቸው። ሰው ካየሁኝ 90 ዓመት ሞላኝ። 96 ነው 90 ዓመት አሉ። በጣም ይገርማል። በዚህ ልክ እንግዲህ ከእግዚአብሔር ጋር ተጣብቀው ሰውን ረስተው በምናኔ የሚኖሩት ምን ቢያዩ ነው? ወደ ባህር ጠልቀው እንስሳትን እየቆጠሩ ይሆን? ወደ ሰማይ ወጥቶ አዋፋትን ወይም ደግሞ የት ሄደው ይሆን? ሲኦል ሄደው ነፍሳትን እየቆጠሩ ወይስ ገነት ገብተው 90 ዓመት ሙሉ በበረሃ ትንሽዬ ውሃ ትንሽዬ ፍራፍሬ እየበሉ ቅጠል እየቆረጡ 90 ዓመት ሙሉ መኖር አይከብድም?
ቅዱሳን አባቶቻችን የተሻሉ ናቸው፣ ለነሱ እግዚአብሔር ቅርብ ነው ይሰማቸዋል ምንለው ለዚህ ነው። ኢሳይያስ 56 ላይም ለዛ ነው ለቤቴና በቅጥሬ ቃል ኪዳን እሰጣቸዋለሁ፣ መታሰቢያም አደርግላቸዋለሁ፣ ሰንበቴን ለሚጠብቁ ደስ የሚያሰኘኝ ነገር ለሚጠብቁ ይላል። ስለዚህ እዚህ ጋር የምናየው አባታችን አባ ጳውሊ ትልቅ ቃል ኪዳን ያላቸው አባት እንደሆኑ ነው የምንረዳው። ሰይጣን ጌታ ላከኝ ወዳንተ፣ ጌታ ወዳንተ ላከኝ። ይቀጥላል። ከዛ አባ ጳውሊ የምታስትበትን ሁሉ ትነግረኝ ዘንድ እጠይቅሃለሁ። የምታስትበትን ነገር እጠይቅህ ዘንድ ማን ነው? የምታስትበትን ነገር ትነግረኝ ዘንድ እጠይቅሃለሁ። ምን ማለት ነው? ኢንተርቪው ነው ማለት ነው። ይኸው ማይክ አለ እዚህ ጋር። እስቲ እንዴት ነው ሰዎች የምታሳስተው? መምህር ግርማ በዚህ መልክ ይዋቸው። እዚህ ጋር መምህር ግርማ ብላሉ ብለን እናስብ አይደለ? የኔን እጅ እንደ መምህር ግርማ ወሰዱት፣ እኔ እዚህ ጋር እንዳለሁኝ ያርግልኝና እዛ ጋር ደግሞ ወደ ሚካኤል ስላልኩት ወደዚህ ላርገው ቆሟል አጅሬው። እንዴት የምታሳስታቸው ሲባል እንዲያርጌ ይላል። ጠቋሩ ማዳልሙት የምኑ መምህር ግርማ መድረክ ላይ አይደለ? እንደዛ ነው እያሉ ያሉት እኛ አባት። እስቲ እንዴት ሰዎችን እንደምታሳስት ንገረኝ፣ እንድትነግረኝ እጠይቅሃለሁ አሉት ነው የሚለው። ኢንተርቪው ማለት ነው። ልክ ማርቆስ ወንጌል ምዕራፍ 5 ላይ እንዳለው ስምህ ማን ነው ሲለው ሌጊዮን ነኝ፣ የብዙ ጭፍሮች አለቃ ነኝ፣ ስለዚህ ስማችን ሌጊዮን ነው አለ። በነገራችን ላይ ሌጊዮን የሚባል ላፕቶፕ አለ ታውቃላችሁ? ሌጊዮን የሚባል እናንተ ሌጊዮን ነው የምትሉት አይደለ? ላሳያችሁ ሌጊዮን የሚባለው ላፕቶፕ ጠዋት ወንድሜ እያሳየኝ ነበር። በጣም ነው የገረመኝ። ያው ይሄን ላፕቶፕ ታውቁታላችሁ? ጽሁፉ ተገልብጦ ነው የሚታያችሁ መቼም። ያው ሌጊዮን የሚባል ላፕቶፕ ያው ተከርብቷል ትንሽ ጽሁፉ ግን ይቅርታ። እናንተ ገልብጣችሁ ደግሞ ስክሪንሾት አድርጉትና ገልብጣችሁ ይዩት እና ሌጊዮን ነን አለ። እዚህ ጋርም ደግሞ ልክ እንደዛው አባታችን አባ ጳውሊ ማን ነህ ሲሉት እኔ ሰይጣን ነኝ አለ። ሰው ነው። ለምን ማን ነህ አሉት? ከለሩ ጥቁር ስለሆነ የእሳት ሰይፍ ይዟል ተሸክሟል። ከዛ ደግሞ ቀንድም ይኖረዋል ጅራትም ይኖረዋል፣ ወይ ደግሞ መልኩ የሚያስጠላ የሚያስፈራ ሊሆን ይችላል። ብቻ ከሰው ባህሪ ወጣ ያለ ስለሆነ ሊሆን ይችላል እና ንገረኝ አሉት። በጣም ስለደነቀኝ ነው፣ በጣም የገረመኝ በእውነት እንደው የአባቶቻችን በረከት ይደርብን። ሰይጣንም ይላል የምትሻውን ጠይቅ አለው። የምትሻውን ጠይቅ አለው። ሰይጣን ማንን? አባታችን አባ ጳውሊ። የተያዘ ሰይጣን አይንፈራገጥም፣ አይወራጭም። አጉል መንፈራገጥ ለመላላጥ የሚባል ነገር አለ። እኔ ላይ ያለው መንፈስ እንደዚህ ተርቶብኛል። የዛሬ 13 ዓመት 14 ዓመት ኦሆ ምን ነው ጸባይ ገዛህ ምናምን አልኩት፣ መምህርም ሲሉ ስለምሰማ። ኧረ ተወኝ፣ እኔ አሁን ምን ሊሆን ነው የምንፈራገጠው? ለመላላጥ በቃ ይዘኸኛል። የዛሬ 300 ዓመት ነበርኩኝ ግራዝማች ቀኛዝማች ላይ ምናምን ነገስታት ላይ ምናምን ነበርኩኝ። አሁን አንተ ጋር መጣሁኝ በ20 ብር መቁጠሪያ። ያን ጊዜ መምህር ግርማ ጋር 20 ብር ነበር መቁጠሪያ። በ20 ብር መቁጠሪያ አሬና በላኸኛል እና ይቅርታ ለተናገርኩት ቃላት ያው ማለት አንቆራጠጥከኝ ማለት ነው። እና አይደለ ተዋረድካል ሰው ጊዜ ወደ ኋላ 7 ትውልድ ይቆጥርልኛል። ቤተሰቦቼ ማን እንደሆኑ እንዴት እንደነበሩ ምናምን ይቆጥርልኛል፣ ታሪክ ይነግረኛል። አንተ ጋር ስመጣ 7ኛ ትውልድ ላይ ተያዝኩኝ። ካንተ እንዳይቀጥል ካንተ ወደ ኋላ ወደዛ እንዳይሄድ ተያዝኩኝ ይለኛል። ለካ በምክንያት ነው የዳንኩት። ለካ የመጨረሻው ከኔ በኋላ ወደ ልጆቼም ወደ ማንም እንዳያልፍ በእኛ ቤተሰብ ላይ ቀጥ እንዲል ተፈልጓል ማለት ነው። እና እኔ እንጃ መንፈራገጥ ለመላላጥ ብሎ የተናገረውን መንፈስ እስከምሸኘው ጊዜ ድረስ የሚያወራኝ የነበረው ነገር በጣም የሚገርም ነገር ነው። በትክክል ከልጅነቴ ጀምሮ አደርገው የነበረውን ነገር ለምን እንደገጠመኝ ኢቭን ያስቀየሙኝ ዘመዶቻችን ሁሉ ሳይቀር የኛ የገዛ የስጋ ዘመዶቻችን ሁሉ ሳይቀር የት ቦታ ምን እንደሚያደርጉ የት ቦታ ሄደው ምን እንደሚያደርጉ እያንዳንዱ ይነግረኝ ነበር። ከዛ ሸኘኝ በቃ አልፈልግም ብሎ ተስፋ ቆርጦ አልቅሶ በቃ መሄድ እፈልጋለሁ ሲል መምህር ጋር ወስጄ መምህር ሸኙልኝ አልኳቸው። ከዛ ደግሞ እኔ መድረክ ላይ በወጣሁ ቁጥር ሰው ይቀና ነበረ። በወቅቱ መምህር እንዴት ነው ቶሎ የምትይዘው ይሉኛል። እኔ ከመምህር የተማርኩት ስግደት የሚባለው ነገር በጣም ወሳኝ ነገር ነው። ረጅም ሰዓት መስገድ በጣም ወሳኝ ነው፣ መንፈስን ይይዛል ሲሉ ሰምቻለሁ። ሰይፈ መለኮት ሰይፈ ሥላሴ እንዲሁም ደግሞ መልካ ሩፋኤል እነዚህ ነገር በጣም ወሳኝ ናቸው። ኃጢአቴን ደግሞ መልካ ማን ነው
ውዳሴ አምላክን እየጸለይኩኝ አርጋኖን የእመቤታችን ፍቅር እንዲያድርብኝ ብቻ ሁሉንም ያው የማይቀር ነው፣ ግን በቀን አንድ ጊዜ ነው የማደርሰው። አልደጋግመው፣ በሳምንት አንዴ ጸሎቱ ይዳረስልኛል ማለት ነው። መልካም መልኩ ነው። በወቅቱ ደግሞ ጀማሪ ክርስቲያን ከጳጳስ ይበልጣል። እልህን የተወጣሁባቸው አጋንንቶቹ ላይ መከራቸውን ያሳየኋቸው፣ ቅጥቅጥን ያረኳቸው። በቃ ለብቻዬም ማድርበት ክፍል አገኘሁኝ። የሚናገረኝ የለም። በሃይማኖቱ ላይም በመጽሐፍ ቅዱስ ትምህርቱ ላይም ደህና ነበርኩኝ። ያው በደንብ ስለሚገባኝ እየበለጠ እያነበብኩኝ ሪፈር እያደረኩ የመምህር ግርማን ቪዲዮ እያየሁ መጽሐፋቸውን እያነበብኩኝ በቃ ማለት አልቻልኩም እስኪል ድረስ ማለት ነው። አትሄዳትም እያልኩት በቃ ይበቃኛል፣ በዚህ ዓመት አንተ ብለህ ነው እንደምትሄደው እያልኩ እና አባቶቻችን ለካ ቀድመው ጽፈውልናል። በል ምን ያለ ሰይጣንን የምትሻውን ጠይቀኝ አለው አባ ጳውሊም ብሎ መለሰለት ይላል። የምትሻውን ጠይቀኝ እንግዲህ ኮንቨርስ እያደረጉ ነው። ኢንተርቪው ነው፣ ይሄ ቃለ ምልልስ ነው። ያ ቃለ ምልልስ እኛ እንድንማርበት ደግሞ ያኔ አባታችን አባ ጳውሊ አውርተውት ብቻ ቀርቶ ቢሆን ኖሮ ወይ ጉድ የእግዚአብሔር ሥራ ብለው ወደ ባህታቸው ወይም ደግሞ ወደ በረሃቸው ይመለሱ ነበረ፣ አይጻፍልንም ነበረ። ግን ስንክሳር ታኅሳስ 24 ላይ እንዲጻፍ ተደረገ። ከዛስ ኢንተርቪው አሁንም እየተነበበ ነው። አሁንም ቃለ መጠይቅ እየተደረገ ነው ማለት ነው። ዛሬም ድረስ የሚያደርጉ አባቶች አሉ። ይሄ ኢንተርቪው ስለሚጠቅም ሰይጣንን ኢንተርቪው ማድረግ፣ ሰይጣንን ቃለ መጠይቅ ማድረግ ተገቢ እንደሆነ፣ ሰዎች እንዲማሩበት ወሳኝ እንደሆነ ከአባታችን ከአባ ጳውሊ እየተማርንበት ነው ማለት ነው። አባታችን አባ ጳውሊ በተጠየቁት መሰረት ያለ እግዚአብሔር ፈቃድ በሰው ላይ ታድር ዘንድ ምክንያት እንዴት ታገኛለህ አሉት። በቃ ወሳኝ ጥያቄ ነው አይደል? ሰው ወሳኝ ጥያቄ። ያለ እግዚአብሔር ፈቃድ በሰው ላይ ታድር ዘንድ ምክንያት እንዴት ታገኛለህ? ያ ማለት ያለ ሰው ፈቃድ አላሉትም፣ ያለ እግዚአብሔር ፈቃድ ነው ያሉት። እንደዚህ አይነት ጥያቄ የጠየቀ አባት የለም በነገራችን ላይ። ያለ እግዚአብሔር ፈቃድ ሳይሆን ያለ ሰው ፈቃድ፣ እኔ ሳልፈቅድለት እኔ ውስጥ አያድርም አይደል ስብለው ምናምን ይላል ሰው ሲናገር። ሰው አስቦም ሰይጣን እንዲመጣ ማድረግ ይችላል። ተግብሮም ተናግሮም ሰይጣን እንዲመጣ ማድረግ ይችላል። ሰይጣን እንኳን ተጠርቶ ወይም እንኳን እናብላችሁት እንዲሁ ልክስክስ ውሻል ይከተላል። ግን ያለ እግዚአብሔር ፍቃድ በሰው ላይ እንዴት እንደዚህ ታደርጋለህ አሉት። እግዚአብሔር ሲፈቅድ ነው ማለት ነው አጋንንት ሰዎች ውስጥ የሚገቡት። ስለዚህ እግዚአብሔር መቼ ነው የሚፈቅደው ማለት ነው? እግዚአብሔር የሚፈቅደው መቼ ነው? በጣም ነው የገረመኝ ይህ አባባል። መቼ ነው እግዚአብሔር የሚፈቅደው? በዚህ ጻፉ። እግዚአብሔር ቢፈቅድበት ጊዜ አለ ማለት ነው። ስለዚህ ሰይጣን ሰው ላይ እየተጫወተ ነው ያለው። ስለዚህ እግዚአብሔር ፈቅዶለት ነው። እንዴት ነው የፈቀደው? ለማን ነው የፈቀደው? መጽሐፈ መቃቢያን 3 ከምዕራፍ 1 እስከ ምዕራፍ 3። መቃቢያን 3 አይነት ነው ያለው። መቃቢያን 1፣ መቃቢያን 2፣ መቃቢያን 3 አለ። መቃቢያን 3 የሚባለው መጽሐፍ ላይ ከምዕራፍ 1 እስከ ምዕራፍ 3 በደንብ አንብቡት። ሰይጣን እንዴት እንደተፈቀደለት ይናገራል። ከሕግህና ከሥርዓት የወጡትን ለኔ ስጠኝ አልኩት፣ እግዚአብሔርም ከመጽሐፍ ቅዱስ ሕግና ከኔ ሥርዓት የወጡትን 10ቱን ትእዛዛት የማይጠብቁትን ለአንተ ሰጥቻለሁ አለኝ። እግዚአብሔር ከሰጠኝ ጊዜ ጀምሮ እኔ ከእግዚአብሔር ሕግ የወጡትን በሙሉ እቀልባቸዋለሁ፣ በፉጨት እጠራቸዋለሁ፣ በዓይኔ እጠቅሳቸዋለሁ፣ በንግግር ልባቸውን አሰምጠዋለሁ፣ አቀልጠዋለሁ እያለ ይናገራል። በጣም የሚገርም ነገር ነው የምታገኙት። ስለዚህ መጽሐፈ መቃቢያን መጽሐፍ ላይ ያለው የሰይጣን የሚናገረው ንግግር መጽሐፍ አልነበረበትም ማለት ነው። ኢንተርቪው ከተከለከለ ሰይጣንን ማናገር ተገቢ አይደለም። ዝም ብለው ውጣ በሉት ነው የሚባለው እንዴ። አንድ የሚያመነዝር የነበረ ሰው ሰይጣን ላይ ወዳ ጮኸ። ያ አመንዝራ ሰው ቄስ ጋር ሄደና ጮኸ። ከዛስ አስወጡለት። ቄሱ ዝም በል አትጮህ፣ ሳትናገር ውጣ አሉት። ከዛ ይሄ አመንዝራ ሰው ምን ሆኜ ነበር ሲል አይ በቃ መንፈስ ነበረ ወጥቶልሃል፣ ጸላዔ ሰማያት ነው፣ አይዞህ ጹም ጸልይ እሺ ብለውት ይሸኙታል። ይሄ ሰው የት እንደያዘው እንዴት እንደያዘው ማን መተት እንዳደረገበት ሳያውቅ ወደ ቤቱ ሲመጣ አሁንም እዛው ቦታ ላይ ነው የሚሆነው። ስለዚህ ማወቅ ነበረበት። ማን በተናገረው? ሰይጣን በተናገረው። ለዚህ ነው ግዴታ ሰይጣን የተናገረውን ነገር መስማት። እንዴት ሲባል ሰይጣን በማን ተይዞ? በእግዚአብሔር ተይዞ የለፈለፈው እውነት ስለሆነ እግዚአብሔር ይዞት ነው የሚያስለፈልፈው። እንደዛ መከራችሁ ኢየሱስን ውሸታም እያልነው ነው። ማርቆስ ወንጌል ምዕራፍ 5 ላይ ማን ሲለው ሌጊዮን ነኝ ሲል ይህ ውሸታም። የምን ሌጊዮን? ሰይጣን አይደለ ይለው ነበረ። ሌጊዮን ነኝ ሲል ሐዋርያትን ሰማችሁን ብሎ እንደማለት ነው። የብዙ ጭፍሮች አለቃ ነን ሌጊዮን ነኝ ሲል አጸደቀው። ዝም በማለት አጸደቀው። ኢየሱስ ትክክል ስለሆነ ማለት ነው። በኢየሱስ ስም የተያዘ አጋንንት የሚለፈልፈው ሐቅ ስለሆነ ማለት ነው። ካልተያዘስ ያቺ የሐዋርያት ሥራ ላይ ያለች ሴት
የእግዚአብሔርን መንገድ የሚነግሯችሁ እነዚህ ሰዎች ናቸው፣ ስሟቸው እያለች ከኋላ ተከተለች ይላል። እንዴ ቅዱስ ጳውሎስ ናላው ዞረበት፣ በጣም ተጨነቀ። ከቅዱስ ሉቃስና ከቅዱስ ሲላስ ጋር ሆነው ወደዛች ከተማ ሊያስተምሩ ሲገቡ ከኋላ አሮጊት እኮ ነች እየተከተለች የእግዚአብሔርን መንገድ የሚነግሯችሁ እነዚህ ሰዎች ናቸው፣ ስሟቸው ትላለች። እንዴ እሷ ጠንቋይ ናት፣ የስርማሽ ቅጠል በጣሽ ናት፣ የገበያ ድግምት የምትደግም ሴትዮ ነች አሮጊቷ። ለከተማው ሰው በሙሉ የገበያ ድግምት ትደግማለች፣ የትርፍ መንፈስ ትባላለች። ስለዚህ እንዴት ነው ለሐዋርያት የምትመሰክረው? ሰዎች በሙሉ ሐዋርያትን እንዲሰሙ እየመሰከረች ነው። ንስሐ ገብታ ይሆን? ተጸጽታ ይሆን? አይደለም፣ እያስመሰለ ነው። ምን አይነት ሰይጣን? ያልተያዘ ሰይጣን። ያልተያዘ ሰይጣን ያስመስላል፣ ያልተያዘ ሰይጣን ይዋሻል። እስኪያዝ ድረስ ነው የሚፈራገጠው። ከዛ ቅዱስ ጳውሎስ በጣም ጨነቀው። የጨነቀው ምንድነው? ከኋላ ነዘነዘቻቸው። የዚች ሴትዮ መንፈስ ግን የሐቅ መንፈስ አይደለም አለና ዞር አለና በኢየሱስ ክርስቶስ ስም እዚች ሴትዮ ላይ ያለ መንፈስ ውጣ ሲለው ብን ብሎ ሄደ። ሴትዮዋን ወደቀች። ሰማችሁ? ከዛ የከተማው ሰው በሙሉ ተሰበሰበና አሮጊቷ ላይ ያለው መንፈስ እንደሄደ ሲሰማ ይላል ሰው የትርፋችንን መንፈስ እነዚህ ሰዎች ከሴትዮዋ ላይ አስወጡብን። መንፈሱ እንደወጣ ማመኑ። የትርፍ መንፈስ ወይም የሰላቢና የገበያ ድግምት እንደሆነ ማመኑ። ከሴትዮዋ ላይም ደግሞ አስወጡብን ብለው ሰይጣን ወዳጃቸው እንደሆነ ማመኑ እና ምን እናርጋቸው? እንቀጥቅጣቸው፣ እናሳዳቸው ብለው ሰይጣንን ስላስወጡ ቅዱስ ጳውሎስና ሲላስ ቀጠቀጧቸውና ከከተማ ዳር ላይ ጣሏቸው። ቀጠቀጧቸው። እኔ አንዳንድ ጊዜ ይገርመኛል። ለምን ሰይጣንን አስወጣችሁ ተብለው ያልተያዘ ሰይጣን ተይዞ ሲባረር ለምንድነው ሰይጣንን ያስወጣኸው ተብሎ የገበያ ድግምት ለምን ወጣ ተብሎ የሚቀጠቀጥ ህዝብ እንዳለ ዛሬም ምስክር ነው ማለት ነው። ዛሬም ምስክር ነው። ስለዚህ የተያዘ ሰይጣን ሐቅ ይመሰክራል፣ ያልተያዘ ሰይጣን ደግሞ ይቀባጠራል። እስኪያዝ ነው። ከተያዘ በኋላ ውጣ ሲለው በኢየሱስም ወጣ። አሁን ማነህ አንተ ምንድነህ ብሎ ማናዘዝ አለበት ቅዱስ ጳውሎስ? ኦልሬዲ ማን እንደሆነ ተናገረ እኮ። አስመሳይ እንደሆነ፣ ቡዳ እንደሆነ፣ የገበያ ድግምት እንደሆነ ራሱ ተናገረ መንፈሱ። ስለዚህ የመንፈሱ ባህሪ፣ ጸባይ፣ ማንነቱ፣ ሁሉ ነገሩ ግልጽ ሆኖ ታየ ማለት ነው። ለዚህ ነው የትርፍ መንፈስ ተብሎ የተጻፈው። ምን አይነት ሰይጣን እንደሆነ አባቶቻችን የጻፉልን ለዛ ነው። ለዚህ ነው ዛሬ እኛ ጠቋራ፣ ዳልሞቴዎ፣ ሰንገላ፣ ፋብሪኮ፣ ፈደማ ምንድናቸው? ታየ ከራማ፣ ራሄሎ፣ ሻምበሶ ምንድናቸው? አይነ ጥላ፣ ቡዳ፣ ዛር ምንድነው እያለን እንዘረዝረዋለን። ምን እንደሆነ የሚሰሙ እናቶች አሉ፣ የሚያመልኩት የነበሩ በአዳም ልኮ የሚያመልኩ የነበሩ እናቶቻችን ይህን ልክ ሲሰሙ ምን ይሆናሉ? አይ የእናቴ አባቴ ከራማ እያልኩ ሳመልከው ለካ አጅር ሆነ እያሉ ምን ያደርጋሉ? ንስሐ ይገቡበታል። ጠባቂ መልአክ መስሏቸው የነበረው በሙሉ ንስሐ ይገቡበታል። ለዛ ነው የሰይጣን ቃለ መጠይቅ ያስፈልጋል የተባለ እና እንቀጥለው እስቲ። ያለ እግዚአብሔር ፈቃድ ለምንድን ነው በሰዎች ላይ ታድር ዘንድ እንዴት ምክንያት አገኘህ አሉት። ሰይጣንም ሰው አለ ሲመልስ፣ ሰው በእግዚአብሔር ሕግ ጸንቶ ሳለ የአብ የወልድ የመንፈስ ቅዱስ ስም የሚጠራ በንጽህና ሆኖ የክርስቶስን ሥጋና ደም በሚቀበለው ላይ ለማደር ስልጣን የለኝም አለ። እንዴት ደስ ይላል! እሺ አሁን የተናገረው ትክክል ነው አይደለም? ልክ ማቴዎስ ወንጌል ላይና ማርቆስ ወንጌል ላይ ምን አሉ? ኢየሱስ ክርስቶስ በዛ መንደር ሲያልፍ የዳዊት ልጅ ሆይ እባክህን አታሳደን፣ ጊዜያችን ገና አልደረሰም፣ አንተ የእግዚአብሔር ልጅ እንደሆንክ አውቀናል፣ የሕያው እግዚአብሔር ልጅ ነህ እያሉ ሰይጣናቶች መሰከሩ ይላል። ምስክርነቱ ንግግራቸው ውስጥ ሐቅ አለ። ግን ጊዜው ገና ስላልደረሰ ጌታ ተሰቅሎ በመስቀል እግር ስር የሚቀጠቀጡበት ጊዜያቸው ገና ስላልደረሰ ዝም በሉና ውጡ አላቸው ይላል። ዝም በልና ውጣ አለው ይላል። እዚህ ጋር ይሄ መንፈስ ዝም በልና ውጣ የተባለው ሳይጠየቅ ስለቀባጠረ ነው። ስለምን? ስለ ድነት ጉዳይ እንጂ ሊፈውስ አስበው አልነበረም። ራሳቸውን የቀባጠሩት ና ብሎ ሊፈውሳቸው ሰብስቦ አይደለም። መንገድ ላይ ነው። መንገድ ላይ መናፍስቶቹ ምን ሆነው ነው ሲለፈልፉ ስሙን መልኩን ሲያዩት በዛ ሲያልፍ ሲያዩት ደነገጡ። አታሳደን ሲሉት ጊዜ የዛን ሰዓት ምን ሆነ? ዝም በልና ውጣ አለው ጌታ። አይሁዶች የሆነ እንዲሰሙት ያልፈለገው ጉዳይ አለ። ይሄ ነው እንደሚሰቀለው፣ ሆን ብሎ ነው እንደሚሰቀለው። ስለዚህ የሚሰቀለው ሆን ብሎ ከሆነ እኛም አንከሰውም፣ አንገርፈውም፣ ምንም አንለው ብለው እጃቸውን እንዳይሰበስቡ በሱ መገረፍ እኛ ስለምንድን ዝም በልና ውጣ አለው ነው የሚለው መጽሐፍ ቅዱስ። በደንብ አስተውሉ። ዝም ብሎ ማንም ቄስ ተነስቶ ዝም ብለው ውጣ ብሎታል እየተባለ አይደለም። ይሄው አባ ጳውሊ ደግሞ ኢንተርቪው ያደረጉት ነው። አባታችን አባ ጳውሊ የካቶሊክ አባት ናቸው እንዴ ወይስ የጴንጤ አባት? የኦርቶዶክስ የተዋህዶ አባት ናቸው አይደለም እንዴ? እንደሳቸው ያለ ብህትውናን
ያጸደቀ አባት የለም። አባ ጳውሊ ማለት የምናኔ አባት ናቸው። አባ እንጦንስ ደግሞ የምንኩስና አባት ናቸው። አባ መቃርስስ ይህንን ቤትውናና ምንኩስናን ያጠናከሩ አባት ናቸው። አባ መቃርስ እነዚህ አባቶች ላይ ሰይጣን እንዴት እንደበረታባቸው በደንብ ነው የምናየው። እንደዚህ አይነት ውይይት መወያየት አለብን ብዬ አስባለሁ። በነገራችን ላይ እንዲህ አይነት ቪዲዮ በማስተምርበት ሰዓት በደንብ ሰው እንዲማር እናንተም ሼር አድርጉ። 1048 ሰው አየር ላይ ይታየኛል። 996 ሰው ነው ላይክ እያደረገ ያለው። ስለዚህ 1000 ሰው ማነው 100 ሰው ይቀራል ማለት ነው አይደል? እና አግዙ። እንዲህ ይላል ሰይጣንም በእግዚአብሔር ሕግ ጸንቶ ሳለ እንዴ ስሙን ሁሉ ጠራ እኮ እግዚአብሔር ብሎ ስሙን ጠራ። ሰይጣን ስሙን ለመጥራት አይጨነቅም እንዴ። በስመ አብ ስለው ከኔ 40 ክንድ ይርቃል። ያንተ በስመ አብ ይኸው እዚህ ጋርም ተብሏል። በስመ አብ በወልድ በመንፈስ ቅዱስ ስም በሚጠራ በንጹህ ልቦና ሆኖ የክርስቶስን ስጋና ደም በሚቀበል ላይ ለማደር ስልጣን የለኝም አለ። ኢየሱስ አለ፣ ክርስቶስ አለ፣ ንጹህ ስጋና ደም አለ፣ አብ ወልድ መንፈስ ቅዱስ አለ፣ እግዚአብሔር ብሎ ጠራ። ስለዚህ ሰይጣን እንዳንተም እግዚአብሔር ብሎ መጥራት ይችላል። ዋናው ጉዳይ በእምነት መጥራት ነው የሚያቃጥለው። አንተ በእምነት ሆነ ስትጠራው ነው። ለዛማ በፕሮቴስታንት አዳራሽም በሌሎችም በብዙ አድቬንቲስትም ኦንሊጂሰስም መሰረተ ክርስቶስም ምናምን ኢየሱስ 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 ይላሉ። ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይወርስም ከልባቸው አይደለም የሚጠሩኝ ብሏል። ኢየሱስ የሚለው ስም በራሱ ኃይል የሚኖረው በጾም በጸሎት በስግደት በእንባ በትክክለኛዋ የተዋህዶ እምነት ውስጥ ሆናችሁ ስትጠሩት ነው። አጋንንት ስሙን አትጥሩብኝ የሚለው ይላል አይደለም። ስሙን መስቀሉን ማየት የማይፈልግ እንግዲህ አስቡት። መስቀሉ ደሙ የፈሰሰበት ነው፣ የራቀ ነው፣ ከሰው አካል የራቀ ነው፣ የሆነ የተመሳቀለ እንጨት ነው። ግን በመስቀል ላይ ሆኖ ስላዳነ ማለት ነው። አሁን እዚህ ጋር ሰይጣን እኔ በእንደዚህ አይነት ሰዎች ላይ ማደር አልችልም፣ ወልድ በመንፈስ ቅዱስ ሰዎች በስሙ በተቀደሱት ላይ የእግዚአብሔርን ሕግ በሚጠብቁ ጸንተው በሚጠብቁ ሰዎች ላይ ማደር አልችልም። ይህ ምን ማለት ነው? ስጋ ወደሙ የሚቀበሉ ሰዎችም ይጮሃሉ አይደለ? የእግዚአብሔርን ስም የሚጠሩ ሕጉንም የሚጠብቁ ሰዎችም ይጮሃሉ። አጋንንት አለባቸው። ስጋ ወደሙ የተቀበሉት ብቻ አይደለም፣ በአብ በወልድ በመንፈስ ቅዱስ ስም የተጠመቁ ሰዎችም ይጮሃሉ። ምን ማለት ነው ታዲያ እንደዚህ ብሎ ሲናገር ሲባል በእምነት ሆኖ ማለት ነው። የሚፈጽም ሰው እኔ በሱ ዘንድ የተንበረከኩኝ የተዋረድኩኝ ነኝ ግን አለ። ከዚህም በኋላ የሚያስትበትን ሁሉ ነገረው ይላል። እንዴት አድርጎ እንደሚያስት እሺ፣ እንዴት የምታስተዋል? በዚያም ጊዜ የሰይጣን መልኩ ተለውጦ እንደ እሳት ነበልባል ሲሆን አባ ጳውሊ ተመልክቶ ደነገጠ ይላል። በጣም ይገርማል። በደንብ አስተውሉ። በጣም ብዙ ነገር ነው የተናገረው። አሳጥረው ነው አባቶች ጻፉት። ከዚህም ነገረው ነው የሚለው። በአጭሩ አደረገው። ምን እንደሆነ መዘርዘሩ ይከብዳል። ስንክሳር ላይ በነገራችን ላይ አጥሮን ያለው ለምሳሌ አቡነ ተክለ ሃይማኖት በ24 ገብታችሁ ስለቸው ያረፉበትን ወር ላይ ገብታችሁ ብታዩ ገድሉ በጣም ትልቅ ነው። ገድሉ ሁሉንም ገድሉን አልጻፉትም። አሳጥረው ትንሽ አድርገው ነው የጻፉት። አባ ጳውሊም ታሪክ ሌላ መጽሐፍ ላይ በሰፊው ተጽፏል። እንዲያውም ማህበረ ቅዱሳን ራሱ ከምን ገዳም ጋር ነው? ከምን ስላሴ ነው? አንድ ማህበረ ስላሴ የሚባል ገዳም አለ። ከሱ ጋር በመተባበር ከሰይጣን ጋር የተደረገ ቃለ ምልልስ ወይም ቃለ መጠይቅ የሚል መጽሐፍ አሳትመዋል። በእነሱ ሲሆን ኢንተርቪው ማድረግ ይፈቀዳል አይደል? በልብ ወለድ ሲሆን እንዴት ነው ሰው የምታስተው? መናፍቅ የምታረጋቸውስ እንዴት ነው? እንዴት ነው የምታሳስታቸው ብለው ጠይቀውት በልብ ወለድ መልክ ቢሆንም ጽፈውታል። አያችሁ፣ ኢንተርቪው ሲሆን በእነሱ ይፈቀዳል፣ በእነሱ ግማ ሲሆን ግን አይፈቀድም። እና ሁሉም ለመርጦ አልቃሽ ነው፣ መርጦ አልቃሽ ነው ሁሉም። እሺ ወደ ዋናው ጉዳይ እንምጣ። ወዲያው እንዲህ ይላል። ከዚያም በኋላ የሰይጣን ተለውጦ ይላል። ምን አይነት መልክ ነበረው? እንደ ሰው አልነበረ? እንደ ሰው ነበረ መጀመሪያ። ተለውጦ እንደ እሳት ነበልባል ሲሆን አባ ጳውሊ ተመልክቶ ደነገጠ። አባ ጳውሊን ያየው ባይዘው ዲያቆኑ አላየም፣ ለተፈቀደለት ነው። ወዲያውኑ ከእግዚአብሔር የታዘዘ መልአክ ተገለጸለትና አጽናናው። ማንን? አባ ጳውሊን። የሰይጣኑ እሳታዊ ነበልባልና የሚያስፈራው መልኩ አባ ጳውሊን ሊጎዳው ሁሉ ነበር። የበቁ አባት ናቸው አባ ጳውሊ። የበቁ አባት ሆነው በዚህ ልክ እሳቸውን ምን አድርጓቸው ይሆን? የእግዚአብሔር መልአክ ይላል። ወዲያውኑ ይላል ከእግዚአብሔር የታዘዘ መልአክ
ተገለጸለትና አጽናናው። ምን ብሎ ነው ያጽናናው? ወድቆ ሊሆን ይችላል፣ ልቡን ስቶ ሊሆን ይችላል አባ ጳውሊ፣ ወይ ደግሞ በጣም በቃ የሆነ ደንግጦ ሊሆን ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለውም ሊሆን ይችላል። ግን መልአኩ ወርዶ እስኪያጽናናቸው ድረስ አባ ጳውሊ ምን ሆኑ? እንደዚህ ብሎ መዘርዘር ነው ያለብን። ትምህርቱ ዝም ብሎ አንብቦ መለያየት ብቻ አይደለም። አባ ጳውሊ ምን ገጠማቸው? ምን አይተው ነው? ሴጣን ላይ ምን ተክዘው ነው? በሴጣን ስራ ነው የሚተክዙት? ሴጣን እኮ ክፉ ነው። ሰው ኃጢአት ቢሰራ ኖሮ ነው። ከላይ ግን ምን ብያለሁ? ከዚህም በኋላ የሚያስትበትን ሁሉ ነገራቸው ስለሚል ሰው እንዴት በሴጣን እንደተሰናከለ አዝነውም ተክዘውም ልባቸው ዝሎባቸው ነበር ማለት ነው። ብዙ ነው ያወሩት ማለት ነው። ምናልባትም ሌሊቱ ሙሉ ሊሆን ይችላል፣ አይታወቅም። ብዙ ነገር ነው የተነጋገሩት እና ከዛስ አጽናናቸው አባ ጳውሊን። በዚያችም ሌሊት ከእግዚአብሔር የታዘዘ መቅሰፍት ወርዶ ይላል። ከእግዚአብሔር የታዘዘ መቅሰፍት ወርዶ በውሽባ ቤት ያሉትን ወይም በናይት ክለብ ውስጥ ያሉትን አጠፋቸው። ከ5 ወንዶችና ከ5 ሴቶች በስተቀር አልተረፉም። ማን ናቸው እነዚህ 5 ወንድና 5 ሴቶች? 5 ቆነጃጅት። ምናልባት እነዚህ ሴቶችና ወንዶች ምን አድርገው ይሆን? ከናይት ክለብ ወጥተው ይህንን ኢንተርቪው እያዩ ያሉት ይሆኑ? ወይኔ ሴጣን ነው እንዴ ይሄ ነገር ምንድን ነው እያሉ ያሰቡ ሰዎች ይሆኑ? አይታወቅም። እስቲ እንስማ። በውሽባ ወይም በናይት ክለብ ውስጥ ያሉት በእሳት በሚነድበት ቤት ውስጥ ያሉ ሰዎች እግዚአብሔር መቅሰፍት አወረደበት። ከእግዚአብሔር የታዘዘ መቅሰፍት ወርዶ በውሽባ ቤቱ ላይ አጠፋቸው ይላል። መብረቅ ነው የወረደው፣ እሳት ነው የወረደው፣ ድኝ ነው የወረደው። እሳት ነው ቤቱ ራሱ። እግዚአብሔር ብቻ ቤቱን አጠፋው ይላል። 10 ሰዎች ተርፈዋል። አባ ጳውሊም ለምን እንዲህ ታደርጋቸዋለህ አሉት። ማንን? ሰይጣንን። ከሰይጣን ከሚጠይቁ ለምንድን ነው እሳቸው በጸጋቸው እንግዲህ በቅተዋል አይደል? በጸጋቸው ለምንድን ነው ይሄን ማወቅ ያቃታቸው? ያውቁታል። ወይም ደግሞ ባያውቁትም እንኳን መጠየቅ ምን አስፈለገ? አንተ ርኩስ ዞር በል ከጠገቤ ሂድ፣ ሲኦል ግባ አይሉትም? ዝም በል እናውጣ፣ እንዲሁ ደግሞ ፊት ምን ይመስላል ሂድ ከዚህ አመዳም ብለው አያባሩትም? እንዲያወራ ለምን ፈቀዱ? 10 ሰው እያዳመጠ ነበረ። 5 ሴትና 5 ወንድ እዛ ቦታ ቆሟል ማለት ነው። ዲያቆኑ አለ እየተማረ ነው። ሰይጣኑ አለ እየተናገረ ነው። አባ ጳውሊ አሉ። እሳቸውም ሰይጣን እንዴት እንደሚያሰናክል እየተማሩ ነው እኮ። መምህር ግርማ፣ አባ ዮሐንስም፣ ቀሲስ ሄኖክም ሌሎችም የሚያጠምቁ አባቶች፣ ጸጋ ያላቸው አባቶች ሰይጣን የሚሰራውን እየሰሙ እኮ እነሱም ይማራሉ። እቺማ ለእኔም ትምህርት ናት እያሉ እኮ ይማራሉ። እኔም ሁላችንም እንማራለን። ስለዚህ 10 ሰዎች እዛ ቦታ ላይ 5 ሴትና 5 ወንድ ከመቅሰፍቱና ከጥፋት የተረፉት እያዳመጡ ስለሆነ ምን ብለው ጠየቁት? ድጋሚ ጠየቁት። አባ ጳውሊም ለምን እንዲህ ታደርጋቸዋለህ አሉት። በየወሩ አንዲት ቀን አለ ሰይጣን ሲመልስ። ኢንተርቪው የሚገርም እኮ ነው። በየወሩ አንዲት ቀን ወደ ውሽባ ወደ ናይት ክለቡ ወደ ጭፈራ ቤት እየገባን አለ። አጋንንቱ ነው እንግዲህ በስጋ ለበስነት አለ የሚያወራው። ሁለቱም ናቸው የሚያወሩት። እየገባን ከሚስቶቻችን ጋር ተድላ ደስታ እናድርግ አባቶቻችን አዘዙን። በሩንም ዘግተን መብራትንም አጥፍተን ከእጃችን የገባቸዋን ሴት ማን እንደሆነች የማናቃትን ሴት ይዘን እንተኛለን አሉት። ማን? አጋንንት። አባታችን አባ ጳውሊ 5ቱን ሴትና 5ቱን ወንድም እየጠየቁ ነው። አባቶቻችን እንዳዘዙ